ማርያም ታማልዳለች የሚል እስቲ ከመጽሐፍ ቅዱስ ውስጥ አውጣልኝ። ይሄ ጥያቄ በአብዛኛው የሚጠየቀው ከኦርቶዶክስ እምነት ውጪ ባሉ ሰዎች ነው። ብዙ ጊዜ በተለምዶ ጴንጤዎች ተብለው የሚጠሩት እነሱ የሚጠይቁት ጥያቄ ነው። መጀመሪያ ይሄን ጥያቄ ስትጠየቁ መጽሐፍ ቅዱስ አትግለጡ። ይሄ ጥያቄ መጀመሪያ ሲመጣ ዝም ብላችሁ መጽሐፍ ቅዱስ ሳትገልጡ መጀመሪያ እናንተ መጠየቅ ያለባችሁ ነገሮች አሉ። ምክንያቱም ይሄ ሰውዬ አባቱ ኦርቶዶክስ ነው ወይ ይሄኔ አያቱ ኦርቶዶክስ ናቸው ከዚህ ወጥቶ ሄደ ነው የሚጠይቀው። ስለዚህ እዛ ገባና ተመራመረ ማለት ነው። እንግዲህ ተመራመረ፣ አወቀ። ስለዚህ ማርያም በመጽሐፍ ቅዱስ ውስጥ አታማልድም የሚል ቃል አለው ማለት ነው። ምክንያቱም እስቲ ማርያም ታማለለች የሚል ከመጽሐፍ ቅዱስ ውስጥ አምጣልኝ ነው ያለ። ስለዚህ አንተ መጀመሪያ መልስህ ምንድነው የሚሆነው? መጀመሪያ ትሄዳለህ ወደ መጽሐፍ ቅዱስ ትሄዳለህ። የመጀመሪያው መልስህ ልንገር ብዬ ነው። እስቲ ማርያም አታማልድም የሚለውን ከመጽሐፍ ቅዱስ ውስጥ አውጣልኝ በለው። ማማለድ በጣም ቀላል ነገር ነው። በነገራችን ላይ እናንተ ራሳችሁ ማማለድ ትችላላችሁ። ማማለድ ማለት አንዱ ለአንዱ መጸለይ ማለት ነው። ግን ሰማለሁ ወይ ነው እሱ ነው ትልቁ ነገር። እደመጣለሁ ወይ ነው። ማን ነው የሚሰማው ነው። የእግዚአብሔር አይኖቹ ወደ ማን ናቸው፣ ጆሮቹስ ወደ ማን ናቸው የሚለውን መጀመሪያ መጠየቅ ያስፈልጋል። አያችሁ፣ ያንን ካወቀን በኋላ ነው እንግዲህ ወደ ቅዱሳን ለመምጣት የምንፈልገው የምንመኘው። ቅዱሳንንም እባካችሁ የምንላቸው መጀመሪያ ማወቅ ያለብን ነገር ምንድነው? እግዚአብሔር አምላክ ጆሮዎቹ አይኖቹ ሁሉ ወደ ቅዱሳን ልመናዎች ናቸው ተብሎ ተጽፏል። ይሄን የሚከራከር ሰው ያለ አይመስለኝም። ምክንያቱም እንዴት አብርሃም እንደመረጠው እንዴት ሙሴን እንደመረጠው በዘፍጥረት ምዕራፍ 20 ቁጥር 7 ላይ አብርሃም ነብይ ነውና ስላንተ ይጸልያል እንዴት እንዳለው አብርሃም ነብይ ነውና ስላንተ ይጸልያል። አያችሁ፣ ያ ሰውዬ መጸለይ አይችልም። አቤሜሌክ ወይ የጌራራው ንጉስ ወይ መጸለይ አይችልም በራሱ። አብርሃም ነብይ ነውና ስላንተ ይጸልያል ለምን ተባለ? ራሱ መጸለይ አይችልም። ኢዮብ 42:7 የኢዮብ 3 ጓደኞች ኃጢአት ሰሩ። እግዚአብሔር እነሱ እባክህ ማለት አይችሉም ብለዋል። ግን ኢዮብ ከነሱ የተሻለ ሰው ስለሆነ እግዚአብሔር ምንድነው ያላቸው? ስለ ኢዮብ ብዬ እምራችኋለሁ ነው ያላቸው። ስለ አብርሃም ብሎ ይማረ፣ ስለ ድንግል ማርያም ብሎ አይምርም። ስለ ኢዮብ ብሎ እነዛ እንደማረድ ስለ ድንግል ማርያም ብሎ አይምርም። እንዲህ አይነት ጥያቄ ይከሰትባችኋል። በእውነት እንዴት መታወር እንደሆነ ተመልከቱ። እዚቹ ትልቅ ችግር አለ። ለምን? ከምትከተሉት የእምነት ህግ ዳክትሪን የተነሳ ወደዛ ስለሚሄድ ነው ነገሩ። ግን መጽሐፍ ቅዱስ የሚነግረን አሁንም እንዳልኳችሁ የእግዚአብሔር አይኖች ሁሉ ጊዜ ወደ ቅዱሳን ናቸው። እንደውም በሌላ ንግግር ላይ በጣም የሚገርም ነው። ጻድቃንን የሚጠሉ ይጸጸታሉ የሚል ቃል ሁሉ እንዳለ ታውቃላችሁ። ድንግል ማርያም እስቲ ታማልዳለች የሚል ከመጽሐፍ ቅዱስ አውጣልኝ ስትባል እኮ አብርሃም ይማልዳል ይጸልያል ከተባለ አለቀ። ምን እንደምትፈልገው? አብርሃም ጻድቅ ነው፣ እግዚአብሔር የመረጠው ነው። ድንግል ማርያም ከአብርሃም ትበልጣለች። ካለፈው ትምህርታችን ላይ ምን ነበር ያየነው? እነ ሙሴን አምላክ አድርጌያቸዋለሁ አይደል ያለው? አማልክት ዘመጸጋ ይባላሉ አላልኳችሁ? ድንግል ማርያም ደግሞ ከነሱ ሁሉ ትበልጣለች። ትንቢት የተናገሩለትን ወልዳላቸዋለችና የእመቤታችን ነገርማ ጽሑፍ ድንቅ ነው። ፈጣሪዋን ወልዳለች፣ እግዚአብሔርን ወልደዋለች። ስለዚህ ድንግል ማርያም የሚገርማችሁ ማማለድ ብቻ ሳይሆን በተሰጣት ቃል ኪዳን እንደምትሾመን ታውቃላችሁ። ትሾማለች ድንግል ማርያም። ትሾማችሁ የት? መንግስተ ሰማያት ቦታ ትሰጣችኋለች። መንግስተ ሰማያት መግባትን ታደላችኋለች። የድንግል ማርያምን ምልጃ ተማምናችሁ ሲኦል በፍጹም አታዩትም። ልንገራችሁ ምናምን አታዩትም።